ወዳጃችን በምቾት አልባነቱ ከዓለም ወደር የማይገኝለት ጀብሎ የት ሀገር እንደሚገኝ ያውቃሉ? በሀገረ ቻይና ነው። ጀብሎ ማለት ደግሞ ከሱቅ በደረቴ ከፍ ከመደብር ደግሞ ዝቅ ብሎ እንደ ማስቲካ፣ ሶፍት፣ ውሃና ሌሎችም ሸቀጣ ሸቀጦች የሚቸረቸሩበት ሱቅ ቢጤ መሆኑን መቼም አያጡትም። እናም ለሻጭም ለገዥም የማይመች ነው የተባለው ጀብሎ ከሰሞኑ በሀገረ ቻይና ሁናን ግዛት ፒንግጃንግ የተባለ አካባቢ ተከፍቶ ስራ መጀመሩን ያስነበበው ሩፕትሪ ድረገጽ እዚህ ጀብሎ ጋር ሄደው ዕቃ ለመሸመት ቢፈልጉ ምድርን ለቀው ወደ ሰማይ 100 ሜትር ያክል ርቀት መጓዝ ይኖርቦታል ሲል አትቷል። በእርግጥም ታዲያ ገደል አፋፍ ላይ ተለጥፎ የተሰራው ጀብሎ እንደ ሌሎች ሸቀጣ ሸቀጥ መሸጫዎች ምድርን ይዞ ለሚንቀሳቀስ ኃላፊ አግዳሚ አይደለም የፍጆታ ዕቃዎችን ሊያቀርብ የተነሳው። ይልቁንም ተራራ መውጣት፣ ገደላ ገደል ላይ መንጠላጠል ነፍሳቸው የሆኑ ሰዎች ዝንጀሮ እንኳን ችሎ የማይወጣውን ገደል በገመድ ታግዘው ለመውጣት ደፋ ቀና ሲሉ ውሃ ቢጠማቸው፣ ድካም ቢሰማቸው አረፍ ብለው አየር እየተቀበሉ ብርታት የሚሰጧቸውን መጠጦች ጎንጨት ብለው እፎይ እንዲሉ በሚል ነው ከመሬት 100 ሜትር ከፍ ብሎ ጭው ባለ ገደል መሃል አንዳች የሚያክል ቋጥኝ ላይ ተለጥፎ ስራ የጀመረው። ምቾት አልባ ጀብሎ ነው ያሰኘውም እንዲህ አይሆኑ ቦታ ላይ ተቀምጦ በመገኘቱ እንደሆነ ልብ ይሏል። ሺኒውዣይ ብሔራዊ ጂኦሎጂካል ፓርክ በተባለ ስፍራ ውስጥ በሚገኝ ተራራ ላይ በአንድ ጎኑ ብቻ ተለጥፎ ሌላው አካሉ ሰማይ ላይ እንደተንሳፈፈ ለደንበኞቹ የሚፈልጉትንና የሚያስፈልጋቸውን ሸቀጦች እያቀረበላቸው የሚገኘው ጀብሎ አንድ ተራራ ወጪ ውሃ ቢጠማ ቢደክመው ከጉዞ ሳይናጠብ ተራራው አናት ላይ የሚደርስበትን የኃይል ስንቅ አረፍ ብሎ የሚቋጥርበት ነው የሚለው ባለጀብሎው ዌንሁ የምቾት አልባው ሱቅ አስተናባሪ ለመሆን የታጨ ሰራተኛ ሁሉ አስፈላጊው ስልጠና እንደሚሰጠው ይናገራል። ጀብሎውን ተራራው መሃል ላይ ሰቅለን ስራ የጀመርነው ሆን ብለን ነው። ምክንያቱም ተራራ ወጪዎች በጉዟቸው መሃል ቢደክማቸው ድጋፍ እንቸራቸዋለን የሚለው ዌን ወኔውና ድፍረቱ ካለ ከጓደኞች ጋር ሰብሰብ ብለህ ድንች ጥብስ ማጣጣምም ትችላለህ ሲልም ነው ገደል ተንተርሶ ሸቀጥ የሚቸረችረው ጀብሎ አቅርቦቱ የተሟላ እንደሆነ የሚያስረዳው። በእርግጥም ታዲያ መሬት ለቆ ሽቅብ ወደ ሰማይ አለት እየጨበጡ ድንጋይ እየቧጠጡ የሚደረግ ጉዞ አድካሚነቱ አያጠያይቅምና አረፍ ብሎ አየር ለመቀበያ የሚሆን ስፍራ መበጀቱ ሸጋ ነው የሚለው ተራራ ወጪው ዩዋንጉይሁ እዛ ድረስ ከወጣው በኋላ አቅሜ ተሟጦ ነበር። ነገር ግን ምስጋና ለተራራው ላይ ጀብሎ ይሁንና ብርታት የሚሰጡኝን መጠጦችና ውሃ እንዳገኝ ስላስቻለኝ እስከ ተራራው አናት መውጣት የሚያስችለኝን አቅም ሰንቅ ያለው ሲል ነው ጀብሎ የተራራ ላይ ተጓዦችን ድካም የሚቀንስ መሆኑን የተናገረው። ወዳጃችን በዚህ ፓርክ ውስጥ ለአንድ ሳምንት ያክል እንኳን የሰራ የትኛውም ሰራተኛ ምንም አይነት ተጨማሪ ልዩ ስልጠና መውሰድ ሳያሻው ገደል ላይ የተሰራው ሸቀጥ መቸርቸሪያ ጀብሎ ውስጥ ተቀምጦ ደንበኞችን ማስተናገድ ይችላል የሚለው ዌን የደንበኞችንም የሰራተኞችንም ደህንነት የተጠበቀ ለማድረግ ጀብሎ ሻጭ የሚሆኑ ሰራተኞች ሁሉ አስፈላጊው የጤና ምርመራ ተደርጎላቸው ከቁሳቁሶች ጋር እንዲተዋወቁ ከተደረገ በኋላ ወደ ስራ እንደሚሰማሩ ያስረዳል። ነገር ግን ዋናውና ትልቁ ነገር ስራውን እወጣዋለሁ የሚለውን ወኔ ይዞ መገኘቱ ነው ሲልም አክሏል።